بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلوات ربي وسلامه عليه أما بعد أحبتي في الله حياكم الله وبياكم السلام عليكم ورحمة الله وبركاته إنه زاري 36ኛውን حديث بالله فقاد إنا بررالن يحديث رسول عليه الصلاة والسلام ሰዎችን ወደ መልካም ነገር መምራትና ማመላከት እንዳለባቸው እንዲሁም ሰዎችን ወደ መልካም መንገድ የሚያመላክትና የሚጠቁም የሆነ ሰው የሚያገኘው አጅር ፈጽሞ የማይቋረጥና እንዲሁም ደግሞ ከፍተኛ እንደሆነ የሚያመላክት ሲሆን በአንጻሩ ደግሞ እነዛ ሰዎችን ወደ ጥመት መንገድ ጎትተውና አመላክተው የሚወስዱ የሆኑ ሰዎች የሚያጋጥማቸው መዘዝ ችግሩ እንዲሁም ደግሞ አደጋው እጅጉን የከፋ እንደሆነና በአጭሩ ወይም በቀላሉ ያንን ችግር መግታት ማቆም እንደማይቻል የሚያመላክት ነብያዊ ሐዲስ ነው። ነብዩ الرحمة صلوات ربي وسلامه عليه ቀደም ሲል ባየናቸው ሐዲሶች ለመናገርና ለማስተዋወቅ እንደሞከርነው መልካም ነገር በአጠቃላይ እሳቸው ያመላክቱን ቢሆን እንጂ ፈጽሞ አልደበቁንም አልሸሸጉብንም። ረሱል አለይሂ ሰላቱ ወሰላም ልክ እንደዚሁ ደግሞ መጥፎ የሚባሉ ነገሮች በተለይ ወደ አሰቃቂውና እጅጉን አስከፊ ወደ ሆነው ወደ ጀሃነም የሚያስኬዱ የሚያመላክቱና የሚያዳርሱ ማንኛውንም አይነት ተግባሮች ተው ተቆጠቡ ይህ ነገር አይጠቅማችሁም ይጎዳችኋል ብለው ያስጠነቀቁን ቢሆን እንጂ ረሱል አለይሂ ሰላቱ ወሰላም ፈጽሞ ዝም አላሉም። ነዓም በዚህ ሐዲሳቸው ታዳ ረሱል አለይሂ ሰላቱ ወሰላም ይህንን ሰዎችን ወደ መልካም መንገድ የመራ የሆነ ሰው እጅጉን ትልቅ የሆነ አጅር እንዳለው ይነግሩናል። يقول النبي صلى الله عليه وسلم عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من دعا إلى الهدى كان له من الأجر مثل أجور من تبعه لا ينقص ذلك من أجورهم شيئا. من مالتنو من دعا إلى الهدى ودكنون منجد ودكن ودهنو منجد سوتشن يترام سوتشن يملكتنا يقبز يهون سو ودكن منجد ودتككلنيو منجد سوتشن يقبز يهون سو كان له من الأجر مثل أجور من تبعه يهسوي من دا اللو قالوا يا من دا من دنو يتكتلوت سوتش يملكتاتشو سوتش يمياغنيوتن أجر ያህል አለው። ለምሳሌ አንድ ወንድማችን አንድ የሆነን ሰው ቁርአን ሒፍዝ እንዲሐፍዝ አስጀመረው አመላከተው። ቁርአን ሒፍዝ እኮ የሚሐፍዝ የሆነ ሰው አጅሩ ይሄን ያህል ነው፣ አጅሩ እንደዚህ ነው፣ ነገ የውመል ቂያማ ትልቅ የሆነ ሽልማት አለው። አላሁ ሱብሓነሁ ወተዓላ ለቤተሰቦቹ ለእናት ለአባቱ ሁሉ ዘውድ አድርጎላቸው ይሸልማቸዋል፣ የተከበሩ ያደርጋቸዋል። እርሱም ደግሞ ነገ የውመል ቂያማ እቅራ ወርቃ ወረትል አንብብ ከፍበል ያንተኮ የመጨረሻ ቦታ እንደ አኺሪ አያቲን ተቅራኡሃ የመጨረሻው የቁርአን አንቀጽ የምታነብበት ነው ደረጃ የመጨረሻው ደረጃ ተብሎ ቁርአኑን እያነበበ ወደ ላይ ከፍተኛ የሆነን ቦታ አላሁ ሱብሓነሁ ወተዓላ ይሰጠዋል። ይሄን ነግሮ ለምሳሌ አንድ ወንድማችንን ከሆነ ቦታ አምጥቶ ቁርአን አስቀረው ሒፍዝ እንዲጀምር አደረገው። ያ ሰው የሒፍዝ ሐፈዘ ሌሎችንም እንዲጠራ ቁርአን እንዲሐፍዙ አረጋቸው። مثلا እነዛ ሰዎች የሚያገኙት አጅር ምንም የነሱ አጅር ሳይቀንስ ይሄ ያመላከተው ሰውየም እንዲጀምር ያደረገው የሆነ ሰውየም ያንን አጅር ያገኛል ነው። ግልጽ ነው አይደለም? ለምሳሌ ደግሞ ከዚህ የበለጠ መልኩ የመጀመሪያው ግንባር ቀደሙ ቁንጮው ተውሂድ ነው። ሰውየው ተውሂዱ ትክክል ያልሆነ የሆነ እንደሆነ ችግር ካለበት ዱንያውም አኺራውም ይበላሽ። ሰዎችን
ከአላህ ውጪ ሄደው የሚያመልኩበት ከአላህ ውጪ ሄደው የሚለምኑበት የሚማጸኑበት የሚያጎብድሩበት ቦታ ሄደ ዛሬ ሀገራችን ውስጥ በሽ ነው እዛ ሄደው እነዛን ሰዎች በለዘብታ ጥሩ በሆነ መልኩ በሕክማ በጥበብ መክሮ ገስጾ ከዛ መንገድ አውጥቶ ወደ ትክክለኛው የተውሂድ መንገድ አመጣቸው እነዛ ሰዎች በሚሰሩት መልካም ስራ በሚሰሩት ጥሩ ስራዎች በአጠቃላይ የሚያገኙት አጅር ሳይቀንስ ይሄ ያመላክታቸው ሰውዬም እንደዚሁ አጅሩን ያገኛል ነው አህበቲ ፊላህ አያችሁ ወደ አላህ መንገድ መጣራት ወደ ትክክለኛው መንገድ ሰዎችን መጠቆም ምን ያህል አጅር ትሩፋት እንዳለው ተመለከታችሁ نعم من قال رسول عليه الصلاة والسلام من دعا إلى الهدى كان له من الأجر مثل أجور من تبعه سوتشن ودكنو من قد يمرى يهون سو النزا سوتش كن يهون من قد كيازو بهلا يتوحدن قدانا كيازو بهلا يا رسول عليه الصلاة والسلام من فلك تكتلوا بهلا የሚያገኙት አጅር በአጠቃላይ ሳይቀንስ ያ ያመላክታቸው ሰውዬ ያገኘዋል لا ينقص ذلك من اجورهم شيئا ምናልባት ይሄ ሰውዬ አጅር በማግኘቱ እነዛ የሰሩ ሰዎችስ አሁን ቅሩን መንገድ የተመሩ ሰዎች የጋበዝናቸው ሰዎችስ አጅር ይቀንሳል እንዴ የምንል ይሆን እንደሆነ በጭራሽ የነሱ አጅር ፈጽሞ ሳይቀንስ ነው ይሄ አመላካቹ ሰውዬ ይሄ ጋባዡ ሰውዬ ይሄ ዳዋ ያደረገላቸው ሰውዬ ያንን ምንዳ የሚያገኘው ተመልከች ለምሳሌ አንድ እህትሽ ሒጃባት ለብስም ነበር አንቺ ወይም አንተ ዳዋ አደረግሽላት ወደ ቅኑን መንገድ ጋበስሻት ወደ ሒጃብ መጣሻት ያቺ ልጅ ሒጃብ መልበስ ጀመረች እስላማዊ አለባበስ መልበስ ጀመረች ከዛ በኋላ ያቺ ልጅ ሒጃብ በማድረጓ የምታገኘው አጅርም እንዳላት እሷ የምታገኘው አጅር በሷ ላይ ቅንጣትን ያህል ሳይቀንስ አንተም ወይም አንቺም ያንን አጅር ታገኛለህ ነው ግልጽ ነው አይደል አህበቲ ፊላህ ግልጽ ነው አይደል انظروا ምን ያህል አጅሩ የገዘፈ እንደሆነ አጅብ ነው እኮ والله ዲናችን እንዴት ያለ ዲን ነው ሱብሃንአላህ እንደዚሁ ደግሞ በአንጻሩ ግን አሉ ረሱል አለይሂ ሰላቱ ወሰለም ወመን ደዓ ኢላ ضلاله ወደ ጥመት ደግሞ ሰዎችን የጠራ ያመላከተ የሆነ ሰው ካነ عليه من الاثم مثل آثام من تبعه ለሱ ደግሞ ወንጀል ይጻፍበታል ምን አይነት ወንጀል እነዛ ሰዎች በሰሩት በተከተሉት ቁጥር ለምሳሌ ሰውየው አላህ ይጠብቀንና ሁላችንንም ለምሳሌ አንድ ሰውዬ ሄዶ የሆነ ቦታ ከአላህ ውጪ የሚመለክበት ጠንቋይ ሊሆን ይችላል አንዳንዶች ዛሬ መሻይኾች ብለው ፈጽሞ እነዛ መሻይኾች ያልጠሩትን ከአላህ ውጪ እንዲመለክ ያላደረጉትን እዛ ሄዶ ለምሳሌ የተለያዩ ቁርባኖችን ያቀርብ ይሆናል ከዛ በኋላ የሆነ ሰው ታመመ እንበል እናንተ ኮም እጃችሁ እንዲፈወስ ከፈለጋችሁ እኮ ኑ አከሌ ቦታ ልውሰዳችሁ እዛ ቦታ ነው የሚሻላችሁ እሳቸው ይፈውሳችኋል ብሎ አንስቶ አንጠልጥሎ ወሰራቸው እዛ ቦታ ላይ እነዛ ሰዎች እዛ ሄዱ በቃ እዛ መሄድን አዘወተሩ ከነሱም አልፎ ተርፎ ደግሞ ሌሎች ሰዎችን ምናልባት ያ ልጅ ድንገት ቢሻለላችሁ ቢፈወስላቸው ሌሎች ሰዎች ሲታመምባቸው አራኑ እኔን ወሰዳችሁ የልጅ ኮታ ማከሌ ቦታ ወስጀው እኮ ተፈውሷል ይያለ ሌሎች ሰዎችን ይጠራል መጀመሪያ የወሰዳቸው ሰውዬ የነዚህ ሰዎች ሁሉ ምን የነሱን ሰዎች ሁሉ ወንጀል የሚጻፍባቸውን ከፍተኛ የሆነ የወንጀል ክምችት እሱ ላይ የተጻፈ ነው የሚሄደው ተመልከት ሱብሃንአላህ ለምሳሌ ሰውየው ኸማር ነው ጠጪ ነው ይጠጣል የማይጠጡ ሰዎችን አንገብግቦ ወሰደ ወደዛ ቦታ ነው እንጂ ጭንቀታችሁን አስወግዱ ዘና በሉ ብሎ ወሰዳቸው እነዛ ሰዎች በጠጡ ቁጥር አንተም ከነሱ ጋር ያንተ ወንጀል እየተበራከተ ነው እየወለደ ነው የሚሄደው ወንጀልህ ማለት ነው نسأل الله السلامة والعافية الله يطبقن እንደዚሁ ደግሞ ዘፈን አታዳምጥም ልጅቷ ሰውየው ዘፈን አያዳምጥም የሚባል ነገር አያውቅም አመጣና አንዱ ሰው ምን አደረገ ካሴት ሲዲ ገዝቶ ሰጠው ያን ዘመን ማዳመጥ ጀመረ ከዛ ጀምሮ በቃ ቀጠለበት አንተ መጀመሪያ ያመላከትከው የሆነ ሰውዬ ሆይ
ያንተ ደግሞ ወንጀል እየፋፋ ነው የሚሄደው ሰዎችን ወደ ጥመት ስለመራህ ነው የነሱ ወንጀል መጻፍ ፈጽሞ ሳይቀንስ አንተ ላይም ያ ወንጀል እንደዚሁ ይጻፋል ልክ አንተ እንደሰራው ተደርጎ ነው ረሱል አለይሂ ሰላቱ ወሰለም ቢሉን አጀብ ነው والله ከባድ ነው ነገርየው ሰዎችን ከመራህ ወደ ቅኑ መንገድ ምራ ወደ መጥፎ መንገድ ሰዎችን የምትመራ ሰው እንዳትሆን አንተ ራስህ የበቃኸው አንተ ራስህ የሰራኸው ትልቅ የሆነ መዘዝ ያመጣብሃል فما بالك ደግሞ ሌሎችን ደግሞ ወደዛ መንገድ ወደዛ ጉድጓድ ስታስገባቸው ሰዎችን ወደ ጥሩ ምራ ወደ ተውሂድ ጋብዛቸው ወደ ሶላት ጋብዛቸው ሴቶችን ወደ ሒጃብ ጋብዛቸው ወደ ሐያ ጋብዛቸው ወደ መልካም ነገር ሰዎችን ምራ ይሄ ነው መሆን ያለበት نعم ሰዎችን ወደ መልካም መንገድ ግን ስንመራ ስንጠራ ግን ምን ሆነ አለብን ያ የምንጠራው ሰዎችን የምንጋብዘው መንገድ ትክክለኛ መንገድ መሆኑን መጀመሪያ ማጣራት አለብን ትክክለኛ ነው እያሉ ዛሬ ሰዎች በርካታ ሰዎችን ወደ ጥመት እየመሩ ነው በአቂዳ ዙሪያ በተውሂድ ዙሪያ ዛሬ ተመልከት ብዙ ሰዎች እኛ አላህን ብቻ ነው የምናመልከው እያሉ ጎን ለጎን ግን በጣም ብዙ ተውሂዳቸውን የሚያፈርስ የሚያጎድፍ ነገሮችን ይሰራሉ ግን ሰው ይስጠይቀው نحن على الحق እኛ ከቀጥተኛው መንገድ ላይ ይልሃል نعم እንደዚህ መሆን የለበትም ትክክለኛ ምንጭ ከሆነው ከዑለማዎች ዕውቀትን ከወሰድክ በኋላ ነው መሆን ያለበት ማለት ነው በዚህ ሐዲስ ውስጥ ከምንወስዳቸው ቁም ነገሮች ውስጥ ሰዎች ሌሎች ሰዎችን ወደ መልካም መንገድ መምራት እንዳለባቸው ማመላከት እንዳለባቸውና ያነሳሳል ይህ ያለው አጅር ትሩፋቱ ከፍተኛ ነው ከፍተኛ አጅር ነው ያለው ስለዚህ ወደ ኸይር መንገድ መምራት እንዳለብን ያነሳሳናል በአንጻሩ ደግሞ ሰዎችን ወደ መጥፎ መንገድ ከመምራትና ከመጋበዝ እንድንቆጥብ ያስጠነቅቀናል አህበቲ ፊላህ نعم ሌላው ደግሞ ሰዎችን ወደ መልካም ይሁን ወደ የትኛው መንገድ ከመራችን በስተፊት ወደ መልካም መንገድ ወደ ዳዕዋ ከመጀመራችን በስተፊት ባረከላሁ ፊኩም በጣም ይሰመረበት በጣም ትኩረት ይሰጠው አህበቲ ፊላህ ትኩረት ይሰጠው ሰዎችን ወደ ቅኑ መንገድ ወይም ደግሞ ወደ ማንኛውም ዳዕዋ ከመጀመራችን በስተፊት ዕውቀት ልንገበይ ይገባል ادعو الى سبيل ربك بالحكمه والموعظه الحسنه ወደ ጌታ ወደ አላህ Subhanahu Wa Ta'ala መንገድ በጥበብ በመልካም ቃል ሰዎችን ጥራ ነው አላህ Subhanahu Wa Ta'ala የሚለው ከዚህ ውስጥ ዕውቀት ግንባር ቀደሙን ቦታ ይዛል አህበቲ ፊላህ ዕውቀት ሳይኖርህማ ሰዎችን ቀጥተኛውን መንገድ እመራለሁ ካልክ والله ስተት ላይ ነው የምትወርቀው ዛሬ አብዛኛዎቹ ሰዎች ይሄው ፌስቡክ ላይ በለው ዋትስአፕ ላይ በለው እኔ ያለኔ ማን አሊም አለ ያለኔ ማን አዋቂ አለ የሚል ሰው በአጠቃላይ ሰዎችን ሰብስቦ የጀሃነም ማግዶች ናችሁ ብሎ የሚል ሰው በአጠቃላይ والله ዕውቀት በስቶት አይደለም አብዛኛው የኔ ቢጤ በዕውቀት ዜሮ ስለሆነ ነው ዜሮ ስለሆነ ነው በዕውቀትማ ዕውቀት ያለውማ ሰው ቢሆን ኖሮ አበደን በጭራሽ ሙስሊም ወንድሞቹን አይዘልፍም ነበር ሙስሊም እህቶቹን አትዘልፍም ነበር ያንን ይሰድባል ያንን ያከፍራል ላ ይሄ ትልቁና ዋነኛው መንገዱ ምንድነው ምክንያቱ ምንድነው የዕውቀት ማነስ ከዚህ ሐዲስ ሌላ የምንወስደው ትልቁና ዋነኛው ፈضል ምንድነው ትሩፋት ምንድነው ያ አላህ Subhanahu Wa Ta'ala ፈضል ያ አላህ Subhanahu Wa Ta'ala እዝነት የርሱ ምንዳ ምን ያህል ሰፊ እንደሆነ እንመለከታለን ለምን ሰውየው ሰዎችን ቅኑን መንገድ ስለመራ የአንድ ቀን ብቻ ደሞዝ አይደለም የሚጻፍለት እነዛ ሰዎች ያን መልካም ስራ በሰሩ ቁጥር ለዘላለም ያ መልካም ስራ በእሱ ስርት እንደሰራው ተደርጎ የተቆጠረለት አጅሩ نعم ይጻፍለታል ይመዘገብለታል ነው አህበቲ ፊላህ ሰዎች ወደ ቅን መንገድ ብለው ከሚጠሩበት መንገድ የመጀመሪያውና ግንባር ቀደሙ ተውሂድ ነው وهو افراد الله تعالى بالعباده ቁንጮ ይሄ ነው ትልቁ ይሄ ነው አላህን በአምልኮ መነጠል ያለርሱ የሚመለክ ፈጽሞ አለመኖሩን ለሰዎች ማስረዳት ከአላሁ Subhanahu Wa Ta'ala ውጪ ያሉ በአጠቃላይ እንደማይጎዱ እንደማይጠቅሙ ጎጂውም ጠቃሚውም አላህ እንደሆነ ለሰዎች ማስረዳት ኢባዳ የሚባል በአጠቃላይ ለርሱ ለአላሁ Subhanahu Wa Ta'ala ብቻና ብቻ እንደሚገባ ለሰዎች ማስተማር የመጀመሪያው ቁንጮ ነው ቀጥተኛው መንገድ የመምራት የምንለው የመጀመሪያው ይሄንን ነው መጥፎ ደግሞ
የጥመት መንገድ ቁንጮ ደግሞ ሰዎችን የሽርክ መንገድ ውስጥ የሽርክ ጨለማ ውስጥ ማስገባት ይሁንና ግን እኛ ዳዕዋ ስናደርግ ተዓሱብ ከወገንተኝነት የራቅን መሆን አለብን ወገንተኝነታችን ለኢስላም ነው ለሰዎች አይደለም ወገንተኛ መሆን ከፈለክ ለኢስላም ለዲንህ ሁን ከዛ ውጪ ያለው ወገንተኝነት አይጠቅምህም والله ሁሉም አይጠቅምህም ለኢስላም ግን የምታደርገው ወገንተኝነትና ወይም ደግሞ የምታደርገው ጥበቃ ግን ሙገታ ግን ላንተ መቼም ቢሆን መቼ ሪፍዓ ነው ላንተ ትልቅ የሆነ ስራ ነው اخي في الله نعم ዛሬ ሰዎች ከአላህ ውጪ ላሉ አውሊያዎች ናቸው ብለው በእነሱ እርሃ ይጠይቃሉ ሱብሃንአላህ ነዑዙ ቢላሂ ሚን ذلك አላህ ይጠብቅ ከአላህ ውጪ ላለ ኃይል ያርዳሉ ከአላህ ውጪ ላለ ኃይል ስለት ሲገቡ እንመለከታለን በሽ ነው ዛሬ ሀገራችን ውስጥ ነዑዙ ቢላህ አላህ ይጠብቀን አህበቲ ፊላህ እነዚህን ሰዎች ከጥመት መንገድ ወደ ቅኑ መንገድ ማምራት የሚያስገኘው አጅር ወደር የለሽ የሆነ ነው እዚህ ጋር አንድ ትልቅ ምሳሌ ይነሳ ትልቁም ነገር ለምሳሌ አንድ ሰውዬ ወይንም አንድ ሴትዮ ድሮ በጣም መጥፎ የሆኑ ስራዎችን ይሰራ ነበር ሰዎችን ወደ መጥፎ መንገድ ይጋብዝ ነበር ወደ ኸምር ወደ ዚና ወደ ሽርክ ወደ ሌሎች ነገሮች ይጋብዝ ነበር ዛሬ ግን ወደ አላህ Subhanahu Wa Ta'ala ተመለሰ ግን እሱ ያመላካች ሰዎች አልተመለሱም ይሄ ሰውዬ ጣፈንታው እንዴት ነው ወደ ቢድዓ ሰዎችን ይጠራ ነበር ወደ ጥመት መንገድ ሰዎችን ወደ ዘፈን ይጋብዝ ነበር እንበል ዛሬ ግን ተውበት አደረገ ይሄ ሰውዬ እንዴት ነው ተውበቱን አላህ ይቀበለዋል ወይ ሰውዬው በትክክል ጥርት አድርጎ ተውበት ያደረገ የሆነ እንደሆነ ከስተቱ ከተመለሰ ሰዎችን ደግሞ ድሮ ያዛቸው ሰዎች ካስጠነቀቀ እኔ ጥመት ላይ ነበር ተሳስቻለሁኝ ተመለሱ ያላችሁት መንገድ ትክክል አይደለም ብሎ እነሱን ካስጠነቀቀ ይሄ ሰውዬ ምንም ችግር አይኖርበትም አሉ ያ ወንጀሉ መጻፉ ይቆማል አሉ ኃላፊነቱን ከተወጣ አንዳንድ ዑለማዎች خلاص ይሄ ሰውዬ ነፃ ወጥቷል አሉ ነገር ግን አንዳንድ ዑለማዎች ግን ነገሩ ከባድ እንደሆነ ሲያመላክቱ የለም ይሄ ሰውዬ ያመላክታቸው ሰዎች ወንጀሉን እስከሰሩ ድረስ አይቋረጥም ብለው ይተናገሩ አሉ ኢዘን ነገሩ ከባድ እንደሆነ የሚያመላክት ነው አህበቲ ፊላህ ስለዚህ አላህን ልንፈራ ይገባል ልንጠነቀቅ ይገባል ማለት ነው የዛሬው ሐዲሳችን ይህን ይመስል ነበር አላህ Subhanahu Wa Ta'ala ሰዎችን ቅኑን መንገድ ከሚመሩ ወደ መልካም መንገድ ከሚያመላክቱ ባሮች አላህ ያድርገን አላህ Subhanahu Wa Ta'ala ለሰዎች መጥመም ምክንያት ከመሆን ይጠብቀን ያርቀን አህበቲ ፊላህ اللهم اهدنا واهد بنا واجعلنا سببا لمن اهتدى هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته